ዓሊም በምን ምክንያት ነው የሚጠራው? ወደ እስልምና ስለጠራህ ከሐራም ስለከለከለ መተህ መስጂድ ገብተህ ስገድ ስላለ ቁርአንን ቅራ ወደ እስልምና ስላመላከተ አላህ ሱብሓነሁ ወተዓላ ያዘዘህን ነገር አድርግ የከለከለህን ተው ብሎ ጥሪ ስላደረገልህ ነው ዓሊምን የምትጠራው? ዓሊም እኮ የአንቢያዎች ወራሽ ነው። አልዑለማ ሁም ወረተቱል አንቢያ። ቁርአንን አሊፍ ብሎ የሚያስተምርህ ዓሊም ነው። ያለ ዓሊም ወላሂ እኛ የለንም። ከማን ነው የምንናገረው? ንግግር ራሱ የተማርነው እኮ ከዓሊም ነው። ሰላትን እንዴት እንደምሰግድ ረሱል ሰለላሁ ዐለይሂ ወሰለም አስተማሩ። ከረሱል የተማማሩ ማን ጋር ደረሰ? ዓሊም ጋር ደረሰ። ጃሂል መጠጥ ያስተምርሃል። ጃሂል ሲጋራ ያስተምርሃል። ጃሂል ሱሬ ዝቅ አድርገ እንደ ዱርዬ እንደ ራፐር ሴት አክፈሂድ እንዲሁን የዱርዬ ስታይል ያስተምርሃል። ማን? ጃሂል። ዓሊም ደግሞ ምንድነው ያስተምርህ? ዒልምን፣ ቁርአንን፣ ሐዲትን፣ ሰላትን፣ ዒባዳን፣ ዚክርን ማን ያስተምርሃል? ዓሊም። ያለ ዓሊም ወላሂ ዓሊም የረገመው ሰው፣ ዓሊም የጠለው ሰው ዓሊምን ነክተህ የዓሊምን ስጋ በልተህ ትበላለህ። ዓሊም ራሱ ዒልሙ የያዘው ዒልም እኮ ዲንን ነው የያዘው። ዲን ነው ዒልም። ቁርአንን ሐዲት ዲንን ነው የያዙት እኮ። እነሱ እኮ ተራራ ናቸው ዓሊሞች። ዓሊም የሌለበት አካባቢ ወላሂ አላህ የጠላው አላህ የረገመው አካባቢ ሀገር ነው። ያለ ዓሊም አንድ መስጂድ አያምር። ያለ ዓሊም አንድ አካባቢ አያምር። ለአንተ ሽምግልና ሂዶ የሚጨርስልህ ዓሊም ነው። ከዓሊም ዓሊሞች የሚያዙህ ወደ ሐላል ትዳር ያዙሃል። ዓሊሞች ከሐራም ይከለክሉሃል። ቁርአን እንዲህ ይላል ተከልከል፣ ሐዲስ እንዲህ ይላል እንዲህ አድርግ። ያለ ዓሊም እንዴት ነው ሰው የሚያምረው? ዓሊምን ተችተህ ማን ስለሆንክ ነው ዓሊምን የምትናገረው? እንኳን ዓሊምን ቁርአንን ብቻ የቀራን ሰው እስልምና ዲን ማንንም ተናገር ማንንም ተች አይልም። ታላቅን አክብር፣ ለታናሽህ እዘን። ረሱል ሰለላሁ ዐለይሂ ወሰለም ያስተማሩን ስነ ምግባር አኽላቅ ይሄ አይደለም። ሰውን መጥላት፣ ሰውን መሳደብ፣ ሰውን ማንቀዋሸሽ፣ ሰውን ስሙን ማጥፋት ከረሱል ሰለላሁ ዐለይሂ ወሰለም አልተማርንም። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም የሰውን ስም በመጥፎ አንስቶ አያውቁም። አቡ ጃህል እንደዛ ሲያሰቃያቸው፣ ቆሻሻ ሲደፋባቸው፣ ካዕባ ሂደ አሰግድም ሲሏቸው፣ ከሚስቱ ጋር ሆኖ መንገድ ሲዘጉባቸው ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ተናግሮት አያውቁም። አሽረፉ ኸልቅላህ ይተዋሉ። ምናልባት አንድ ቀን ይስተካከላል፣ ምናልባት አንድ ቀን መልካም ሰው ይሆናል ብሎ። ሰው አሁን ዘመኑ ተለወጠና ጃሂሉ ይወደዳል፣ ዱርዬው ይከበራል። ለዲን አንድ ነገር ለእስልምና አንድ ነገር አድርጎ የማያውቅ ሰው እንደ ተራራ ይታያል። ዓሊምን ደግሞ ወደዛ ይደረጋል። ወላሂ በአላህ ስም እየነግራችኋለሁ። አልዑለማ አሉ ዑለሞች እኮ ሁም እነሱ ወረተቱል አንቢያ የነቢያቶች ምንድን ናቸው? ምትክ ወራሾች ናቸው። ዒልምን፣ ቁርአንን፣ ሐዲስን ነው የሚያመላክቱት። የትኛው ዓሊም ነው ወደ ዝሙት መርቶ የሚያውቀው? የትኛው ዓሊም ነው ወደ ሐራም ጋብዞ የሚያውቀው? የትኛው ዓሊም ነው መስጊድ አትስገዱ ብሏችሁ የሚያውቀው? ዓሊም ወደ ኸይር ብቻ ነው የሚያዘው። ለምንድን የሚጠላው? ልጅህን ቁርአን ስላስተማረ። አንዱ ደግሞ የሚገርማችሁ ቁርአን ከዓሊም ይማራል፣ ሐዲስ ከዓሊም ይማራል፣ ተመልሶ ዓሊሙን ይበላል። እኔ አውቄያለሁ ብሎ ተከልከሉ። አዋቂ አይናገርም፣ ዓሊም አያወራም፣ ዓሊም ሰው አይሰድብም፣ ዓሊም አይናገርም። ዓሊም በኸይር ነው። መጥፎ ከሰራ መጥፎ ሰርታል ተከልከል ይላል። ለምን ግዴታ አለበት? የውመል ቂያማ ይጠየቃል፣ እንደሚጠየቅ ያውቃል። ረሱል ሰለላሁ ዐለይሂ ወሰለም ይላሉ መን ረአ ሚንኩም ሙንከረን ፈልዩገይርሁ ቢየዲህ። መጥፎን ሲሰራ ያያችሁትን ሰው ፈልዩገይርሁ ቢየዲህ በእጁ ይከልክል። ፈኢን ለም የስተጢዕ አሉ አሁንም የማይችል ከሆነ ፈቢሊሳኒህ በምላሱ ይከልክል። አሁንም በምላሱ መከልከል ካልቻለስ ፈኢን ለም የስተጢዕ አሁንም ይህን ካልቻለ ፈቢቀልቢህ በልቡ ይጥላ። እስልምና ዲን ሐራም ሰው ሲሰራ አይቶ ዝም ማለትን ይከለክላል። እስልምና ዲን ዓሊሞቼን ያውቃሉ። ሰርግህ ትክክል አይደለም ነገሩ። ምን ያናድሃል? አንተ ያለህበት ንግድ
ትክክል አይደለም ከዲን الاسلام ውጭ ነው አሉ ዓሊሞች ምን ያናደሃል የነገሩ ስለሚያውቁ ነው ዓሊም የነብያቶች ወራሽ ነው ሁሉም ሰው ካንተ ጋር ነው ነገ يوم القيامة በየኢማሙ በየዓሊሙ የሚሄደው ዓሊምን አንንካ አላህን እንፍራ